በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን ክርስቲያኖች ሁላችሁ ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተነሳ፣ ሰይጣንን አስሮ አዳምን ነፃ ወጣው። ከእንግዲህ ወዲህ ፍጹም ደስታና ሰላም ሆነልን። አሜን። እንዘ ዕፅው ሆህት መጻ እግዚ ኢየሱስ። ደጆች ተዘግተው ሳሉ ኢየሱስ መጣ። የዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ተጽፎ የምናገኘው በሕያው በእግዚአብሔር ቃል እንማማራለን። የርዕሳችን መሠረታዊ ዓላማው የሞትና የሲኦል መክፈቻ ያለው ጌታችን በተዘጉ መንገዶች ሥራ እንደሚሠራ አስረግጦ ማስተማር ነው። ወደ ተነሳንበት ርዕስ ከመሄዳችን በፊት ከሆሳዕና እስከ ትንሣኤ ያሉትን ዕለታት በሰሙነ ሕማማት የየዕለቱ ምስጢራዊ ስያሜ እንዳላቸው ሁሉ ከትንሣኤ እስከ ዳግም ትንሣኤ ያሉት ዕለታትም የየራሳቸው ምስጢራዊ ስያሜ አላቸው። ስያሜያቸውንም ባጭሩ እንደሚከተለው እንመለከታለን። ሰኞ የትንሣኤ ማግስት ሲሆን ስያሜው ጸአተ ሲኦል ወይም ማዕዶት ትባላለች። ይቺውም ጌታችን በትንሣኤው ነፍሳትን ከሲኦል አውጥቶ ወደ ገነት አሻግሮ ለማስገባቱ መታሰቢያ ናት። ሁለተኛው ማክሰኞ። ይቺ ዕለት ለሐዋርያው ቶማስ መታሰቢያ ትሆን ዘንድ ቶማስ ተብላ ትጠራለች። የትንሣኤው ዕለት እሁድ ማታ ጌታችን በዝግ ቤት ገብቶ ለሐዋርያት ሲገለጽ ቶማስ ከእነርሱ ጋር አልነበረም። በመጣ ጊዜ ሌሎቹ ሐዋርያት ትንሣኤውን ቢነግሩት ሳላይ አላምንም ብሎ ነበር። በሳምንቱ እርሱ በተገኘበት ጌታችን በድጋሚ ለሐዋርያት ተገለጸ። ስለዚህም ይህች ዕለት በሐዋርያው ቶማስ ስም ተሰይማለች። ዮሐንስ ወንጌል ምዕራፍ 20 ቁጥር 24 እስከ 34። ረቡዕ ጌታችን ከሞተና ከተቀበረ ከ4 ቀን በኋላ ከመቃብር ጠርቶ ላስነሳው ለአልዓዛር መታሰቢያ ናት። በክርስቶስ ሥልጣን የአልዓዛርን ከሞት መነሳት አይተው ብዙ ሕዝብ በጌታችን ስላመኑ ዕለቲቱ ወይም ረቡዕ አልዓዛር ተብላ ትታሰባለች። ሐሙስ ይቺ ዕለት ከ5 ቀን ተኩል በኋላ ወይም 5500 ዓመት ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ተብሎ ቃል የተገባለት የአዳም ተስፋው ተፈጽሞ ከነ ልጅ ልጆቹ ወደ ቀደመ ክብሩ ለመግባቱ መታሰቢያ ሆና የአዳም ሐሙስ ወይም አዳም ተብላ ትከበራለች። ዓርብ የትንሣኤው እሁድ 6ኛዋ ዓርብ ደግሞ በክርስቶስ ደም ለተመሰረተችው ቅድስት ቤተ ክርስቲያን መታሰቢያ ትሆን ዘንድ ቤተ ክርስቲያን ተብላ ትጠራለች። ቅዳሜ ቅዱሳት አንስት ተብሎ ይጠራል። ይህም ስያሜ በስቅለት ዕለት በለቅሶና በዋይታ የሸኙትን በዕለተ ትንሣኤ ሽቱና አበባ ይዘው ወደ መቃብር የገሰገሱትን ከሁሉም ቀድሞ ጌታችን በዕለተ ሰንበት ተነስቶ ለተገለጸላቸው ማርያም መግደላዊት፣ የታናሹ የያዕቆብ እናት ዮሳ እናት ማርያም፣ የዘብዴዎስም የልጆቹ እናት ሰሎሜንም መታሰቢያ ለማድረግ ነው የተነሳንበት ርዕስና ዛሬ በዋናነት የምንማረው እሁድ ነው። ይህም ዕለት ዳግም ትንሣኤ ተብሎ ተጠርቷል። ይህ ዕለት ዳግም ትንሣኤ የተባለበት ምክንያት 2 ናቸው። የመጀመሪያው በትንሣኤ የተባለው ቃለ እግዚአብሔር ስለሚደገም ማለትም በትንሣኤ ዕለት የተቆመው ሥርዓተ ማኅሌት፣ የተቀደሰው ቅዳሴ፣ የተነበቡ ቅዱሳት መጻሕፍት ምንባባት በሙሉ በዚህ ቀን እንደገና ስለሚደረስ
ይህ ቀን ዳግም ትንሣኤ ይባላል። ሁለተኛውና ዋነኛው 11ዱም ደቀ መዛሙርት በተገኙበት እንደገና በመገለጡ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያው የትንሣኤ ቀን በተለያየ መንገዱ ለአስሩም ደቀ መዛሙርት ተገልጦ እንደነበር ከእነርሱም 11ኛው ቶማስ ስላልነበረ በዚህ ቀን ቶማስ በተገኘበት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደገና ተገልጦላቸዋልና በዚህም ዕለት ዳግም ትንሣኤ ተባለ። ዳግም ትንሣኤ የተባለው ክርስቶስ ሁለተኛ ተነሳ ማለት ሳይሆን ለሁለተኛ ጊዜ ለ11ዱም ደቀ መዛሙርት በአንድነት ሳሉ የተገለጠበት ዕለት ነው። ከላይ እንደተጠቀሰው ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ማታ በዝግ በር ገብቶ በቅዱሳን ሐዋርያት መካከል ተገኝቶ የተናገረው ቃል ሰላም ለእናንተ ይሁን በማለት ትንሣኤውን ሲገልጽላቸው ሐዋርያው ቶማስ አልተገኘም ነበር። በኋላ ከሄደበት ሲመጣ ጌታችን እንደተነሳና እንደተገለጸላቸው ሐዋርያት በደስታ ሲነግሩት በኋላም እናንተ አየን ብላችሁ ልትመሰክሩ ልታስተምሩ፣ እኔ ግን ሰምቻለሁ ብዬ ልመስክር ላስተምር አይሆንም ብሎ ሐዋርያው ቶማስ እኔም ካላየው አላምንም አለ። ስለዚህም የሰውን ሁሉ ልብ የሚያውቅ መድኃኔዓለም ኢየሱስ ክርስቶስ ልክ እንደ መጀመሪያ ትንሣኤ ዕለት ደቀ መዛሙርቱ በተዘጋ ቤት በአንድነት ተሰብስበው እንዳሉ በሩን ሳይከፍት ገብቶ ሰላም ለሁላችሁ ይሁን በማለት በመካከላቸው ቆመ። ቶማስንም ያመንህ እንጂ ተጠራጣሪ አትሁን፣ እነሆ የተቸነከሩ እጆቼንና እግሮቼን የተወጋ ጎኔንም ናና እይ ብሎ አሳየው። ይገርማል። የጌታን እጆችና እግሮች የሚዳስሱ ምንኛ የተባረኩ ናቸው፣ ምንኛ የታደሉ ናቸው። ቶማስ ግን እድሉ ገጥሞ የጌታችን የኢየሱስ ክርስቶስን እጆቹንና እግሮቹን የተወጋ ጎኑንም ዳሰሰው። በዚህም ሰዓት ምልክቱን በማየቱ በመዳሰሱ ትንሣኤው በመረዳቱ ጌታዬ አምላኬ ብሎ መስክሮ የክርስቶስን ትንሣኤ በእርግጠኝነት አመነ። የትንሣኤው ምስጢር ለሁለተኛ ጊዜ ለሐዋርያት የተገለጠበት ዕለት በመሆኑ የትንሣኤው ሳምንት እሁድ ዳግም ትንሣኤ ተብሎ ይጠራል፣ ይከበራል። በእርግጥ በዚህ የመጽሐፍ ቅዱስ ምንባቦች ውስጥ በዋናነት የምንመለከታቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በመሸ ጊዜ ስለፈሩ መጣ የሚለው ቃል ሊሰመርበት ይገባል። አዎ ምሽት ያስፈራል፣ ምሽት ያስጨንቃል፣ ምሽት መከራ ነው፣ ብርሃን የለውም። ደቀ መዛሙርቱ በራቸው ዘግተው በምሽት አይደለም በቀንም ያንን የመከራ ቀን መቋቋም አቅቷቸው ስለነበር ኢየሱስ ወደ እነሱ መጣ። ክብር ምስጋና ለስም አጠራሩ ይሁን። እጅግ የሚገርም አምላክ ነው። በሕቱም ድንግልና ከእመቤታችን ከቅድስት ድንግል ማርያም ተጸንሶ በሕቱም ድንግልና እንደተወለደ ደግሞም በሕቱም መቃብር ውስጥ ተቀብሮ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል የተነሳው ጌታ ዛሬም በር ክፈቱልኝ ሳይል በተዘጋው በር ጌታችን ኢየሱስ ክርስቶስ በደቀ መዛሙርቱ መካከል ተገኘ። ተገኝቶም ፍርሃት ለነገሰ ልብ መጀመሪያ ዕረፍት የሚሆንን ቃል ነገራቸው። ሰላም ለእናንተ ይሁን። እንዴት ያለ ሰላምታ ነው! አእምሮን የሚያልፍ ሰላምታ፣ ልብን የሚያሳርፍ ሰላምታ። ሰላም አጥተው ለተጨነቁ ሰዎች በዙሪያቸው አሁን ምን ደረሰብን፣ ምን ይመጣብናል ብለው ለሚጨነቁ ሁሉ መድኃኔዓለም ኢየሱስ ክርስቶስ ዛሬም ሰላም ለእናንተ ይሁን። ተዘግቶባቸው በብዙ መከራ ውስጥ ላሉ ሰዎች ሰላም ናፍቋቸው በሰቀቀን በስጋት በጭንቀት መዋል ማደራቸው ለሚያሳስባቸው ሰዎች በመካከላቸው ቆሞ ሰላም ለእናንተ ይሁን ይበል። እውነት ነው። ነቢዩ ኢሳይያስ እንደተናገረው እሱ የሰላም አለቃ ነው።
እርሱ የሰላም አምላክ ነው። ሐዋርያው እንደተናገረው ዛሬ ሀገራችን ይልቁንም ዓለማችን ሰላም ርቋቷል። በየስፍራው የጦርነት ነጋሪት ነው የሚጎሰመው። ሁሉም ኒኩለሩን አዘጋጅቶ ለጦርነት ያለውን መሳሪያ አቀናብሮ ለጦርነት ለመጠፋፋት እውነት በደቀ መዛሙርቱ መካከል ተገኝቶ ሰላም ለእናንተ ይሁን አለ ጌታ። ዛሬም ሰላምን ለዓለም ያውጅላት። እሱ ነው ሰላማችን ብሎ ሐዋርያው እንደነገረ እሱ ራሱ በቃሉ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እሰጣችኋለሁ ያለን እርሱ ነው። ይህንን ሰላም ይስጠን ለሁላችንም። ይህንን ደስታ ይስጠን ለሁላችንም። ይህን እረፍት ያውጅልን ለሁላችንም። በመካከላቸው ቆሞ ሰላም ለእናንተ ይሁን አለ። ቀጥሎ እጆቹንና እግሮቹን አሳየ። ክብር ምስጋና ይግባው። ለጊዜው የተቸነከሩትን እጆቹን የተወጋውን ጎኑን አሳያቸው። ይልቁንም ለቶማስ እንዲያምን ቶማስ ትንሣኤ ሙታን የለም ከሚሉ ከሰዱቃውያን ወገን ስለነበር መጥፋት ስለሌለበት መዳን ስላለበት ጌታችን ኢየሱስ ክርስቶስ የአንድ ሰው ነፍስ ይገደዋል። ስለዚህ አብሮት የቆየ ቶማስ በዚህ ምክንያት እንዳይለየው ስለፈለገ ጌታችን እጆቹንና እግሮቹን ደግሞም የተወጋ ጎኑን አሳየ። ቶማስም አየ፣ ዳሰሰም። መለኮታዊ የሆነውን አካሉን በሥጋ የተገለጠውን አካል ያንን አምላክ ሲዳስሰው እጁ እሳት ውስጥ እንደገባ ጅማት ተኮማተረ። ጌታዬ አምላኬ ብሎ ጮኸ። ፍጹም ሰው ፍጹም አምላክ መሆኑን በእርግጠኝነት ሲያምን ቶማስ ጌታን አገኘ። ልቡ አረፈ። አሁን እኩል ሆነ ከደቀ መዛሙርቱ ጋር። እጆቹንና እግሮቹን አሳያቸው። እነዚያ እጆች አዳምን የሰሩ እጆች ናቸው። እነዚያ እግሮች አዳምን ፍለጋ የመጡ እግሮች ናቸው። ያ ጎኑ ቤተ ክርስቲያን የተመሰረተችበት፣ እኛ ሁላችን ከኃጢአታችን የነጻንበት፣ ደሙ የፈሰሰበት፣ ልጅነትን ያገኘንበት ማየገቦ እጆቹንና እግሮቹን አሳያቸው። የእኛ እጆች አምረው እንዲታዩ የእሱ እጆች በመስቀል ቀኖች ተቸነከሩ። የእኛ እግሮች በሰላም እንዲጓዙ የእሱ እግሮች ግን በመስቀል ላይ ተቸነከሩ። ክብር ምስጋና ለእሱ ይሁን። ከዚያ በኋላ ደቀ መዛሙርቱ ጌታን ባዩ ጊዜ ደስ አላቸው። ክብር ምስጋና ለእርሱ ይሁን። ሞትን ድል አድርጎ የተነሳው ጌታው ናቸው። ሕይወት የሆነውን ጌታ አዩ። ከስጋት ከጭንቀት የሚያሳርፈውን ጌታ ባዩ ጊዜ ደስ አላቸው። እኛ ማንን ስናይ ይሆን ደስ የሚለን? ያንዳንዳችን ራሳችን መጠየቅ አለብን። ሞትን ድል አድርጎ መነሳቱን እንኳን ያላየው ነገር ግን በመንፈስ ተረድቶት የነበረው አረጋዊ ስምዖን ዓይኖቼ ማዳኑን አይተዋልና ባሪያህን በሰላም አሰናብት ነበር ያለው። ደቀ መዛሙርቱም እንዲያሉ ይመስለኛል ዛሬ ጌታን ባዩ ጊዜ ደስ አላቸው። እሱ ደስታችን ነው። እሱ ሰላማችን ነው። እሱ ረፍታችን ነው። በሕቱም ማንም ባልተወለደበት ማኅፀን የተጸነሰ ደግሞ በዚያም የተወለደ ጌታ የአምላክነቱ ማረጋገጫዎች ናቸው። በሕቱም መቃብር ተቀብሮ መነሳቱን በእርግጥም አዎ። ወንጌላዊ ሉቃስ በምዕራፍ 23 ቁጥር 53 ላይ ማንም ገና ባልተቀበረበት ከዓለትም በተወቀረ መቃብር አኖረው ብሎ እንደጻፈው በዝግ ቤት መግባቱ በጣም ይገርማል። ደጆች ተዘግተው ሳሉ ኢየሱስ መጣ። ለጊዜው ደቀ መዛሙርቱ አይሁድን ፈርተው የሚኖሩበትን ቤት ዘግተው መቀመጣቸውን የሚገልጥ ሲሆን ፍጻሜው ግን የሰው ዘር በሙሉ የጽድቅ በር፣ የዘላለም ሕይወት በር፣ የገነት በር ተዘግተውበት ለ5500 ዘመን በስቃይ ላይ ሳለ የሰው ልጅ የእግዚአብሔር ልጅ የሰው ልጅ ሆኖ ሲገለጥ ደጆቹ ተዘግተው ሳሉ መግቢያ አተን ስንቅበዘበዝ እረኛ እንደሌለን በጎች ስንሰቃይ ያየን ጌታ ሊሰበስበን መጣ። ደጆቹ ተዘግተው ሳሉ ታስታውሳላችሁ።
በዛ በዕለተ ዓርብ እንኳን ፈያታዊ ዘየማን የደሙን ማህተብ ይዞ ሲሄድ እኮ ገነት ተዘግታ ነበር። በሱራፌል ሰይፍ ትጠበቅ ነበር። ያንን ለመክፈት የእግዚአብሔር ልጅ ከሰማየ ሰማያት ወርዶ መጣ። በሰው ልጆች መካከል ተመላለሰ፣ አዳነን። ስሙ ለዘላለም የተመሰገነ ይሁን። የተከፈተም በር ለብዙዎች በፊቱ የሰጠ ጌታ በተዘጋ ቤት ውስጥ ገባ። ዛሬ የተዘጉብን ነገሮች ምንድን ናቸው? የበረከት ደጆች ተዘግተውብን ይሆን? አይዟችሁ፣ ሚሊዮኖች በረሃብ ወደሚሰቃዩበት ዓለም የሕይወት እንጀራ የሕይወት መጠጥ የሆነው ኢየሱስ ክርስቶስ መጥቷል። ለዚሁ ነው ሊቁ አባ ጊዮርጊስ በሰዓታት ምስጋናው ላይ ኢየሱስ ክርስቶስ ኅብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋዐ መድኃኒት ለዘይጸምዖ፣ ኢየሱስ ክርስቶስ ለተራበው ለተጠማው የሕይወት እንጀራ የሕይወት መጠጥ ሆኖ መጥቷል። ዛሬ ተዘግቶብናል የምንላቸው ነገሮቻችን ሁሉ በእርሱ ይከፈታሉ። ለእርሱ ሁሉ ይታዘዝለታል። ከውስጥ የሚከፍትለት ሳያስፈቅድ ገብቶ ሥራ የሚሠራ ጌታ ነው። ይመጣል። ዛሬ የተዘጉብን ነገሮች ምንድን ናቸው? የሰላም በሮች ተዘግተውብን ይሆን? ዓለም ምክንያት እየፈለገ ለጦርነት በሚዘጋጅበት 100 ሺዎች ወደ መቃብር ወደሚጓዙበት ሰላማችን ክርስቶስ መጥቷል። ደጆች ተዘግተው ሳሉ ኢየሱስ መጣ። ኤፌሶን ምዕራፍ 2 ቁጥር 14 ላይ ሰላማችን ብሎ ተናግሯል። እሱ የጥል ግድግዳን ያፈረሰ በመስቀሉ ጥልን የገደለ ሰላማችን ኢየሱስ ክርስቶስ ዛሬ ለዓለማችን ያስፈልጋል። ዛሬ ለሀገራችን ያስፈልጋል። በአካሉ ቤተ ክርስቲያን በኩል ሰላም ለእናንተ ይሁን የሚለው አገልጋይም ጭምር ሰላም ያስፈልገዋል። ለዚሁ አይደል ለቤተ ክርስቲያን ሊቃውንት ፍቅርን ስጥ ብላ ቤተ ክርስቲያን የምትጸልየው። ሰላም ለእናንተ ይሁን። የሰላም ሰው የሰላም አምላክ ወደ ሕይወቱ የሰላም ሰው ዛሬም ይፈለጋል። ዛሬ የሰላም በሮች ተዘግተውብን ላለን ሰዎች ሰላማችን በበራችን ላይ መጥቶ እያንኳኳ ነው። ደጆች ተዘግተው ሳሉ ኢየሱስ መጥቷል። የሰላም አለቃ መድኃኔዓለም መጥቷል። የሰላም ጌታዋ። ዛሬ የተዘጉብን ነገሮች ምንድን ናቸው? የጤና ደጆች ተዘግቶብን ይሆን? የኔ ሕመም መፍትሄ አጥቼበታለሁ፣ እዛም እዚህም ሄጄ አሁንስ የመጨረሻዬ ነው ብላችሁ በራችሁን ዘግታችሁ ቁጭ ብላችኋል። ይመጣል የሰላም አምላክ። እኛ ስንጨርስ እሱ ይጀምራል። እኛ ስናቆም እሱ ይቀጥላል። በደረቁ አጥንቶች ላይ ሕይወት መዝራት የሚችል አምላክ፣ ፈዋሽ አምላክ እግዚአብሔር እኔ ነኝ እያለ ነው። በዓለም ላይ ያለው መድኃኒት ሁሉ ማስታገሻ ነው። እውነተኛው መድኃኒት፣ እውነተኛው ፈውስ፣ ይልቁንም የነፍሳችን ፈውስ መድኃኔዓለም ኢየሱስ ክርስቶስ ይመጣል። ሰው ሁሉ ሕመምተኛ ሆኖ ወደሚኖርባት ዓለም እውነተኛ አዳኝና መድኃኒት ወደ ዓለም መጣ። ለዚሁ ነው የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ አለ። ለእስራኤል ዘነፍስ የመጣው እርሱ ነው። እዚህ በአንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ እኛም አይተናል፣ አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ብሎ እንደተናገረ እርሱ የዓለም መድኃኒት ነው። የሁሉ ነገር መፍትሄ ነው። ዛሬ የጤና ደጅ ዘግቶብኛል፣ መፍትሄ አጥቼበታለሁ። ያላንኳኳሁት በር የለም፣ ያልሄድኩት ስፍራ የለም፣ ያልሄድኩት ጸበል የለም፣ ያልሞከርኩት ሕክምና የለም፣ እኔ ሞቴን ነው የምጠባበቀው ለምትለው ክርስቶስ አዎ አንተ ዘግተው የተቀመጥከውን እርሱ ሊከፍት ይመጣል። ክብር ምስጋና ይግባው። ደጆቹ ተዘግተው ሳሉ ኢየሱስ መጣ ነው። ስለዚህ ይመጣል የኛ ጌታ፣ ይመጣል የኛ አምላክ። ዛሬ በአካሉ ቤተ ክርስቲያን በኩል ድምፁን ያሰማል፣ ቃሉን ይነግረናል። ሥጋዬን ብሉ ደሜን ጠጡ ይለናል። መድኃኒታችሁ እኔ ነኝ እያለ ነው። ዛሬ የተቀበልን ዛሬ የተዘጋጀን በንስሐ ራሳችንን ያስተካከል ሰዎች እሱ ይመጣል። ይመጣል የኛ ጌታ። የጠበቅነው አምላክ ይመጣል። ተስፋ ያደረግነው ጌታ ይመጣል። እናቴ በብዙ ስቃይ ውስጥ ያለሽ ወንድሜ፣ አባቴ፣ ወገኖቼ ሁላችሁ በተለያየ ስቃይ ውስጥ እንዳለን ይታወቃል። የሰው ጤና ከመታወኩ የተነሳ ሁሉም መድኃኒት ተጠቃሚ በሆነባት ዓለም ውስጥ ነው ያለነው። እውነተኛው መድኃኒት ግን ኢየሱስ ክርስቶስ
ደጆቹ ተዘግተው ሁሉ ነገር አብቅቷል ባልንበት ሰዓት ይመጣል። ሰላም ለእናንተ ይሁን ይላል። እጆቹና እግሮቹን እንደገና ያሳየናል። ክብር ምስጋና ለስም አጠራሩ ይሁን። እጆቹና እግሮቹ እኛን ለመፈለግ የመጡ እግሮች፣ እኛን ለመዳሰስ የተገለጡ እጆች፣ እኛን ሊያጠግቡ የተዘረጉ እጆች፣ የወደቁትን ለማንሳት የተገለጡ የእግዚአብሔር እጆች ያሳየናል ጌታ። እርሱ ሲመጣ ሁሉ ይቀየራል። ዛሬም በሌላ መንገድ ልባችንን በኃጢአት ዘግተን ጽድቅን አርቀን ተንኮልን አንግሰን በጎነትን ከኛ ሕይወት ውስጥ አስወጥተን ግዴላችሁም ጌታ በደጅ ቆሞ ያንኳኳል። ዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ እነሆ በደጅ ቆሜ ያንኳኳለሁ፣ ማንም ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋርም እራት እበላለሁ ብሏል የኛ ጌታ። የክብር አምላክ እርሱ ኢየሱስ ክርስቶስ ይመጣል። ዛሬ በምህረት ዛሬ በታወክንባቸው ጉዳዮች መፍትሄ ሆኖ ወደ ሕይወታችን ይመጣል። በፊቱ እንጸልይ፣ እንንበርከክ፣ ልባችንን ለሱ እንክፈት። ትንሣኤውን ስናከብር በዚህ መንፈስ እንድናከብር የእግዚአብሔር ቃል ይመክረናል። እውነት ነው፣ የእኛ ጌታ ይመጣል። ደጆች ተዘግተው ሳሉ በደቀ መዛሙርቱ መካከል ተገኝቶ ፍርሃትን አርቆላቸው ሰላምን አብስሯል። ጭንቀታቸውን አስወግዶ ደስታቸውን አምጥቷል። ስለዚህ ስለሱ እኛም የተደረገልን በማሰብ በፊቱ እንድንመላለስ ሕያው ቃሉ ይነግረናል። በዚህ እውነት ጸንተን ለአባቶቻችን እንደ ሐዋርያት በትንሣኤው እርግጠኞች ሆነን ክርስቶስ ተነስቷል፣ በእርግጠኝነትም ተነስቷል። ስብከታችን ውበት አለው። የእሱ ትንሣኤ ቀድሞ ሲሰበክ እምነታችን በዓለም ሁሉ ይገለጣል። ትንሣኤው ትንሣኤያችን ነው። ለዚህም እግዚአብሔር ጸጋና ሰላም ከሁላችሁ ጋር እንዲሆን ሁላችንም በፊቱ ተንበርክከን እያመለክነው እያገለገልነው ንስሐ እየገባን በሃይማኖት ጸንተን በምግባር ቀንተን መንግሥቱንና ጽድቁን እንድንወርስ የእግዚአብሔር ቸርነት፣ እመቤታችን አማላጅነት፣ የቅዱሳን ጸጋና በረከት ከሁላችን ጋር ይሆን። ወስብሐት ለእግዚአብሔር። አሜን።